ትራምፕ ለምን አሁንም ከግብጽ ጎን ይቆማሉ? ግድቡ ተጠናቆ ስራ ቢጀምርም የአሜሪካ ግፊት ሚስጥሩ ምንድን ነው? የታላቁ የኢትዮጵያ ህዳሴ ግድብ አሁን ፕሮጀክት አይደለም፣ በግንባታ ላይ የሚገኝ ግዑዝም አይደለም፣ የወደፊት እቅድም አይደለም። የህዳሴ ግድብ አሁን ብርሃን ሆኗል፣ ተጠናቋል፣ ስራ ጀምሯል። በሙሉ አቅሙም የኤሌክትሪክ ኃይል እያመነጨ ይገኛል። ይሁን እንጂ ግድቡ ተጠናቆ ስራ በጀመረበት በዚህ ወቅት እንኳን ለሁለተኛ ጊዜ ስልጣን የያዙት የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሁንም ስለ አባይ ወንዝ መናገራቸውንና በኢትዮጵያና በግብጽ መካከል ባላደራድር ሰበብ ጣልቃ መግባታቸውን ቀጥለዋል። የአሜሪካው ፕሬዝዳንት አንድ ሳምንት ባልሞላው ጊዜ ውስጥ ብቻ ኢትዮጵያንና የናይል ወንዝ ተፋሰስ ሀገራትን በተመለከተ 3 ጊዜ ጽፈዋል፣ ተናግረዋል። ይሁንና ንግግሩ ንግግር ብቻ አልነበረም። የህዳሴ ግድብ የናይል ወንዝ ፍሰትን ያቆማል። ግድቡ የተገነባው በአሜሪካ ገንዘብ ነው። ማንም ሀገር ውሃውን መቆጣጠር አይችልም። ኢትዮጵያ ከምታመነጨው ኃይል የተወሰነውን ለግብጽና ለሱዳን የምትሸርበት ወይም የምትሸጥበት ሁኔታ ይኖራል። ግድቡ ትልቅ ችግር ሆኗል ወዘተ የሚሉ ቃላትን ሰንዝረዋል። ይሄ ሁላ ግን ለምን? ትራምፕ ከኢትዮጵያ ይልቅ ግብጽን ለምን ይደግፋሉ? ይህ የሁሉም ኢትዮጵያዊ ጥያቄ ነው። ከዚህ ቀጥሎ በምናቀርብላችሁ የምስራቅ አፍሪካ ቀንድ ጂኦፖለቲካዊ ትንታኔ መልሱን ያገኙታል። እስከዚያው ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ አብራችሁን ቆዩ። ከላይ ለተጠየቀው ጥያቄ መልስ ለመስጠትና ምክንያቱን ለመረዳት ወደ ኋላ መመለስ አለብን። ስለ ትራምፕ ብቻ ሳይሆን ስለ ታሪክ፣ ስለ ቅኝ ግዛትና ለአንድ ክፍለ ዘመን ስለዘለቀው የአባይ ወንዝ ትግል ማወቅ ግድ ይላል። በጂኦግራፊ ሳይሆን በታሪክ የታሰረው የአባይ ወይም ናይል ወንዝ በ11 የአፍሪካ ሀገራት ውስጥ ይፈሳል። ነገር ግን በዘመናዊ ታሪክ ወንዙን በፖለቲካዊ መልኩ የምትቆጣጠረው አንዲት ሀገር ብቻ ነበረች። እሷም ግብጽ ናት። ይህ ቁጥጥር የመጣው ከጂኦግራፊያዊ አቀማመጥ ወይም ከተፈጥሮ ሳይሆን ከቅኝ ግዛት ስምምነቶች ነበር። ስምምነቶቹም የ1929 የእንግሊዝ ግብጽ ስምምነትና የ1959 የግብጽና ሱዳን ስምምነት ናቸው። እነዚህ ስምምነቶችም ኢትዮጵያን ሙሉ በሙሉ ያገለሉ ነበሩ። ለግብጽ የመከልከል ስልጣንን ሰጥተዋታል። የአባይን ውሃ በሙሉ ለግብጽና ለሱዳን ብቻ አከፋፍለዋል። የሚገርመው ነገር ግን ኢትዮጵያ 85% የሚሆነውን የአባይን ውሃ የምታበረክት ብትሆንም በሕግ ደረጃ ውሃውን የመጠቀም መብት ተከልክላ ቆይታለች። ለብዙ አስርት ዓመታት ይህ ስርዓት ሳይነካ የቆየውም ከበስተጀርባው የነበሩ እንደና አሜሪካ ያሉ ሀያላን ሀገራት ስለደገፉት ነው። ኢትዮጵያና ግብጽ የቆዩ ጠላቶች ነበሩ። ግብጽ አባይን ከምንጩ ለመያዝ አቅዳና አስልታ በኢትዮጵያ ላይ ከ6 ጊዜ በላይ በቀጥታ ጦርነት ገጥማ መሸነፏ ይታወቃል። አባይን እንደ ታሪካዊ የብቻ ሀብቷ የምታየው ግብጽ ወንዙን ያለ እርሷ ፍቃድ ማንም መንካት እንደማይችል ስትከለክልና ስታስፈራራ የቆየች ሲሆን ኢትዮጵያ ደግሞ ተፈጥሯዊ መብቷ እንደሆነና ወንዙን ለመጠቀምና ለማልማት የማንም ፈቃድ እንደማያስፈልጋት ትገልጻለች። የሆነው ሆኖ ለበርካታ ትውልዶች ወይም ዘመናት ኢትዮጵያ የአባይን ውሃ ገድባ መሬቷን ለማልማት ካፒታል፣ ቴክኖሎጂና ከሁሉም በላይ የፖለቲካ ድጋፍ በማጣቷ መጠቀም ሳትችል ቆይታ ነበር። በዚህም ምክንያት የግብጽ የበላይነት ያለ ተገዳዳሪ በብቸኝነት ለዘመናት ነግሶ ቆይቷል። ነገር ግን የህዳሴ ግድብ ሁሉንም ነገር ቀየረው። ኢትዮጵያ በ2003 ወይም እንደ አውሮፓውያን አቆጣጠር በ2011 የግድቡን ግንባታ በወቅቱ በጠቅላይ ሚኒስትር መለስ ዜናዊ ስታበስር የውጭ ብድር አልነበረም፣ የዓለም ባንክ ድጋፍ አልነበረም፣ የምዕራባውያን ይሁንታ አልተጠየቀም። በቃ የኢትዮጵያውያን ጥረት ብቻ ነበር። በዚህም የተነሳ ህዳሴ ግድብ የሚከተሉትን ነገሮች ወከለ። የቅኝ ግዛት የውሃ ፖለቲካ ማክተምን፣ የአፍሪካውያን የራስ በራስ የገንዘብ አቅምን፣ የላይኛው ተፋሰስ ሀገራት አቅም መገንባትን። ዛሬ ላይ ግድቡ ተገንብቶ አልቋል። የውሃ ማጠራቀሚያውም ሞልቷል። ተርባይኖቹ እየተሽከረከሩ ነው። መብራት ለኢትዮጵያና ለጎረቤቶቿ እየፈሰሰ ነው። ይህ አሁን ሐሳብ ሳይሆን እውነታ ነው። ግድቡ ቢጠናቀቅም ነገር ግን ግብጽ አሁንም ለመቀበል አልፈለገችም። ለግብጽ የህዳሴ ግድብ ስጋት የሆነው የውሃ መጥፋት ስላለ አይደለም፣ ይልቁንም ቁጥጥር ማጣት ስለሆነ ነው። በዘመናዊ ታሪክ ለመጀመሪያ ጊዜ ግብጽ የአባይን ፖሊሲ ብቻዋን ማዘዝ አትችልም። ኢትዮጵያ በአባይ ወንዝ ላይ ያለውን መሰረተ ልማት ትቆጣጠራለች። የድሮዎቹ ስምምነቶች በተግባር ፈርሰዋል። ይህ ስነልቦናዊ ለውጥ ከውሃው መጠን በላይ ለግብጽ ትልቅ ጉዳይ ነው። ይህንን የበላይነቷን ለማስቀጠልም ግብጽ ለዘመናት በኢትዮጵያና በላይኛው የተፋሰሱ ሀገራት ላይ
ማለቂያ የሌለው ሴራን በመጎንጎን በሀገራቱ ናይልን ለመገደብ አቅም እንዳይኖራቸው ስትሰራ የቆየች ቢሆንም ግን ሳይሳካላት ቀርቷል። በመጀመሪያው የስልጣን ዘመናቸው በግልጽ ከግብጽ ጎን ቆመዋል። ኢትዮጵያ ለካይሮ የሚያደላ ስምምነት እንድትፈርም ጫና አድርገዋል። ግብጽ ግድቡን ልታፈነዳው ትችላለች በማለት ወታደራዊ እርምጃን የሚቀሰቅሱ ንግግሮችንም ተናግረዋል። ብዙዎች ትራምፕ ስልጣን ሲለቁ ይህ ያበቃል ብለው ነበር። ነገር ግን አላበቃም። አሁን ዳግም ወደ ስልጣን ሲመለሱ ግድቡ ስራ ቢጀምርም አሁንም ስለ ህዳሴ ግድብ እያወሩ ነው። ለምን? ምክንያቱም ዓላማቸው ግድቡን ማስቆም ስላልነበረ ነው። ዓላማቸው ከግድቡ በኋላ የሚመጣውን ውጤት መቆጣጠር ነው። ከጂኦፖለቲካ አንጻር ግብጽ ለዋሽንግተን እጅግ አስፈላጊ ሀገር ናት። የመጀመሪያው ምክንያቱም የዓለም ሀገራት ወታደራዊ ካምፕ ጭምር በመትከል የሚጠብቁትን የታላላቅ የንግድ መርከቦች በቀይ ባህርና በሜዲተራኒያ ባህር መካከል መተላለፊያ የሆነውን እንዲሁም 12% የዓለም የንግድ መተላለፊያ ጠባቡን የስዊዝ ቦይ ባለቤት በመሆኗ ሲሆን አውሮፓን ከኤስያ ጋር እንዲገናኝ የሚረዳው ይሄ ጠባብ ኮሪደር በየዓመቱ ከ20 ሺህ በላይ የንግድ መርከቦች መተላለፊያ ሲሆን በየቀኑ በቢሊዮን ዶላር የሚቆጠር የንግድ ዕቃ ይተላለፍበታል። ታዲያ በዚህ ወሳኝ የንግድ መተላለፊያ ኮሪደር ላይ የምትገኘው ግብጽ ጂኦግራፊያዊ አቀማመጧ ለአሜሪካ እጅግ ተፈላጊ እንድትሆን አድርጓታል። ሁለተኛው ምክንያት ደግሞ ግብጽ ለእስራኤል ደህንነት ቁልፍ ሚና ያላት ሀገር መሆኗ ነው። በመካከለኛው ምስራቅ ቀጠና የአሜሪካ ልጅ ተደርጋ የምትቆጠረው እስራኤል ከአረብ ሀገራት ጋር ያላት ግንኙነት ከጊዜ ወደ ጊዜ እየተሻሻለ የመጣ ቢሆንም ከ1979 ጀምሮ ግብጽ ለእስራኤል ወሳኝ አጋር ሆና በመቆየቷና በዚያው አቋሟ እንድትዘልቅ በአሜሪካ ልዩ ድጋፍና እንክብካቤ ይደረግላታል። ሶስተኛው ግብጽ ለአሜሪካ የተሻለ አስፈላጊ ሀገር የሆነችበት ምክንያት የአሜሪካ የጦርና የደህንነት ትብብር ማዕከል በመሆኗና በአረቡ ዓለም የአሜሪካ ተሰሚነት መልህቅ በመሆኗ ነው። ግብጽ ከአረብ ሀገራት በህዝብ ብዛቷ ቀዳሚ ስትሆን በፖለቲካው ዓለምም ቢሆን በዓለም አቀፍ ደረጃ አረብ ሀገራትን በመወከልና በአረብ ሊግ ውስጥ ያላት ተሰሚነት የላቀ ነው። ይሄ ደግሞ አሜሪካ ግብጽን ከተቆጣጠረች በተዘዋዋሪ በመካከለኛው ምስራቅ ያላት ተሰሚነት እና ተቀባይነት ይጨምራል። ታዲያ ይሄ እውነት በአሁኑ ሰዓት በእነ ሳዑዲ አረቢያ፣ በተባበሩት አረብ ኤሚሬቶች እየተሸረሸረ የሚገኝ ቢሆንም ማለት ነው። በሌላ በኩል ኢትዮጵያ የህዝብ ብዛቷና እድገቷ ቢጨምርም የማትወግን ሀገር ናት። ማለትም ኢትዮጵያ ከአንድ ወገን ጋር ብቻ የምትለጠፍ አይደለችም። ከአሜሪካ ጋር እንደምትሰራው ሁሉ ከቻይና፣ ሩሲያ፣ ብሪክስ እና ከባህረ ሰላጤው ሀገራት ጋርም ትሰራለች። ለደህንነቷም እንደ ግብጽ በአሜሪካ ላይ አትደገፍም። ይህ መሆኑ ከዋሽንግተን እይታ አንጻር ግብጽ ንብረታቸው ስትሆን ኢትዮጵያ ግን ገለልተኛ ወይም ነፃ ሀገር ናት። ገለልተኛ ወይም ነፃ ሀገርን ደግሞ ተጽዕኖ ማሳደር ከባድ ነው። የአሜሪካ እውነተኛ ፍርሃት አርአያነት እንጂ ኢትዮጵያ ብቻ አይደለችም። የአሜሪካ ስጋት ስለ ህዳሴ ግድብ ብቻ አይደለም፣ ግድቡ ስለሚወክለው ተምሳሌት እንጂ። ይሄውም የአፍሪካ ሀገራት የቅኝ ግዛት ማዕቀፎችን ውድቅ ማድረግ መቻላቸው፣ ያለ ምዕራባውያን ፈቃድ ትላልቅ ፕሮጀክት መገንባታቸውና የቀጠናው ችግሮች ያለ አሜሪካ ጣልቃ ገብነት መፈታታቸው ነው። ኢትዮጵያ በህዳሴው ግድብ ከተሳካላት ኮንጎ የኮንጎ ወንዝን መገደብ ትችላለች። የሳህል ሀገራት ተፋሰሶቻቸውን መቆጣጠር ይችላሉ። ይህ ማለት አፍሪካ በሌሎች ላይ ጥገኛ መሆኗ ያበቃል ማለት ነው። በዚህ ረገድ የህዳሴ ግድብ ሀያላን ያልፈቀዱትን በር ይከፍቷል። ያለ ምዕራባውያን ፈቃድና የገንዘብ ድጋፍ ተገንብቷል፣ ተችሏል። ጊዜው ካለፈ ግድቡ ተጠናቆ ስራ ከጀመረ በኋላም ጫና የማሳደር የትራምፕ አካሄድ አልተቀየረም። ከፍተኛ ድምጽ ያለው ዲፕሎማሲ፣ ከፍተኛ ጫናና ከአምባገነን መሪዎች ጋር የግል ወዳጅነት መፍጠርና አሁንም የሚያደርጓቸው ንግግሮች ዓላማቸው ምንድን ነው? አንደኛ፣ በግድቡ ምክንያት ምንም ሳታመጣ የቀረችውንና ጩኸቷ የቁራ ጩኸት የሆነባትን አጋሯን ግብጽን በፖለቲካ ደረጃ ማጽናናት። ሁለተኛው፣ አሜሪካ አሁንም በአባይ ጉዳይ ላይ ተሰሚነት እንዳላት ማሳየት። ዋሽንግተን ውሳኔ ሰጪ መሆኗን ማሳየት ቢሆንም ነገር ግን ጨዋታው ተቀይሯል። ህዳሴ ግድብ ከዚህ በኋላ ይገንባ ወይስ አይገባ ለሚል ድርድር የሚቀርብ ፕሮጀክት አይደለም። አሁን ያለው ምርጫ ከእውነታው ጋር አብሮ መኖር ብቻ ነው። ኢትዮጵያ አሁን በአባይ ወንዝ ላይ የበላይነት አላት። ለመጀመሪያ ጊዜ ኢትዮጵያ የተስፋ ቃልን ሳይሆን ግንባታው ተጠናቆ ኃይል መስጠት የጀመረ መሰረተ ልማትን ተቆጣጥራለች። አሁን ድርድር የሚካሄደው ኃይል እያመነጨች ባለች ሀገር ነው። ዲፕሎማሲው ቢኖርም ባይኖርም ግድቡ መኖሩ አይቀርም። ይህ ድርድሩን ልገንባ ከሚል ጥያቄ ወደ እንዴት አብረን እንኑር ወደሚል እውነታ ቀይሮታል። ይህ ለኢትዮጵያ በታሪኳ ትልቁ የድርድር አቅም የፈጠረ ነው።
ወደ ማጠቃለያው ስንሄድ የትራምፕ ጣልቃ ገብነት ግድቡን ለማቆም ሳይሆን የድሮ አጋሮቻቸውን ለማቆየት፣ አዲሱን የኃይል ሚዛን ለመቆጣጠር እና የአፍሪካ ስልታዊ ነፃነትን ለመገደብ ነው። ነገር ግን እውነታው ቀላል ነው። ግድቡ ተገንብቷል፣ ኃይሉ እየፈሰሰ ነው። አባይ ለዘላለም ተቀይሯል። ታሪክ ቀድሞ ተራምዷል። ፖለቲካው ግን እውነታውን ለመከተል እየታገለ ነው። ይህ የኢትዮጵያና የግብጽ ጉዳይ ብቻ አይደለም። ይህ አፍሪካ የወረሰችውን የጭቆና ስርዓት የገጠመችበት ትልቅ የታሪክ ምዕራፍ ነው። እናም ለመላው ጥቁር ሕዝቦች ከዚህ ታላቅ የታሪክ ጥፋት ጎን መቆም ይገባቸዋል። ውድ ተመልካቾቻችን ለዛሬ ለትንታኔ ያሰናዳንላችሁ ዝግጅት ይህን ይመስል ነበር። ቻናላችን አዲስ በመሆኑ ይበልጥ ተደራሽ እንድንሆን ሰብስክራይብ፣ ላይክ እና ሼር በማድረግ ያበረታቱ። ወቅታዊ ሚዲያ